Ergaa Qorontos isa lammaffaa boqonnaa 5 lakkoofsa 17 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 akkana jedha. Kanaafis namni kan Kiristoos yoo ta'e uumama haaraadha. Mannim በክርስቶስ ቢሆን አዲስ ፍጥረት ነው። ሞፋፍ አራቱ ጅራችሁ አኩመ ሜሻሌ ማነ ኬሳ እንደ ቤት ውስጥ ያለው ዕቃ አሮጌና አዲስ አለ። ኤፌሶን ምዕራፍ 2 ከ8 እስከ 19 ኤፌሶን በቆና ለመለኮፍ ሰደቲ አንገኩ ሰገሊት ድብብ ነጋ ከነጀ እስን አያና ዋቀዮቲን ከራ አመንቲ ፈይፈምተን እንሞ ከና ዋቀዮቲ ማለ ጎቻ ኦፊ ኬሰኒ ሚቲ ኦጂዳንስ ሚቲ namni tokkolle of injanyet nui oji arkasatiti oji gari sawa qayo duran dursi qopese keessa akkada dabnuf kara Kristos Yesus umamne jedha nan umame jedha kareenyu isa yero biyera warri kenya tolfamani nu modiraaf dubartii giddaa kana baafa giddaa dhalanne utun ta'in khabra kara Yesus Kristos umamneer isin warri saba waaqayyo hintayin warra dhagna qabatan waan harkaan dhagna namaa irratti hojjetamuun warra of waaman biratti warra dhagna hin qabatin jedhamtanii akka waamaa turtan yaadadha. Yeroo sanatti isin Kiristoos wajjin homa walitti hin qabdan turtan. Waldaa ijoollee Israa'elitti orma kakuu abdii isaanii keessaa kan hin qabne ofii abdii kan hin qabne biyya lafaattis waaqayyo malee akka turtan yaadadha. Amma garuu Kristos Yesuus wajjin tokkummaa qabaachuudhaan isin warri dur fagaatanii turtan dhiiga Kiristoosin dhiyeeffamtaniitu. Kristos nagaa keenya inni keenya diinummaa isa gidduu ture diigee warra Yihuudoota hin ta'in Yihuudootas lamaanuu tokko godheera. Inni nagaa buusuudhaan qooda gosa lamaanii namummaa haaraa isatti argamu tokko akka uumuuf abboommataaf toora seera sana namoota irraa kaase. Fannoo irratti duudhaan gosa lamaanu akka dhagna tokkotti waaqayyotti araarsuudhaaf ofii isaatiin diinummaa balleesse. Inni dhufee isin warra fagoo turtanitti isaan warra dhiyoo turanittis misraachoo nagaa lallabe. Nuyi lamaanuu afuruma tokkoon karaa isaa akka itti abbaa bira geenyu qabna. Egaa isin si'achi warra waaqayyoof qulqullaanii wajjin warra biyya warra mana waaqayyootis malee orma nama biyya diidaas miti. በእምነት አድኗቸዋልና ምን ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረን። ስለዚህ እናንተ አስቀድሞ በስጋ አይዛብ የነበራችሁ በስጋ በእጅ የተገረዙ በተባሉ ያልተገረዙ የተባላችሁ ይህን አስቡ። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋ ነታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ ገሩትንም የትእዛዛትንም ሕግ ሽሮ በመካከል ያለውን የጥልን ግድግዳ በስጋው ያፈረሰ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶሪቃችሁ ለነበራችሁ ለእናንተ ሰላምን ቀርበው ለነበሩትንም ሰላም የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። ወመሐራ ክርስቶስኒ ሙምተን ጀዳ በክርስቶስ ተፈጠራችሁ ይላል። ተፈጠረን ደግሞ ይላል። ወመሐራ ሙምኒ ሐራኒ ኦጂ ሀርከነማሚት አዲስ ፍጥረት የሰው እጅ ስራ አይደለም። አዲስ ፍጥረት ከፍጥረት ይሄ ከፀሐይ በታች ካለው ይለያል። ሙምኒ ሐራኒ ዋን አዱ ገዲ ቲን አዳ ሙምኒ ሐራኒ ኦጂ ፈኖቲን ካኑመሜዳ በመስቀል ስራ የተፈጠረ አካል ያለው ሰው ነው። ስሙ ሰው ነው። አዲስ ፍጥረት ነው። ኦጂ ፈኖቲን ካኖጀተም በከሰዲት ቆዴቱ በሶስት ይከፍላል። እሱም በሶስት ከፍሎ አይሁድ እልና አይዛብ ይላል። እናንተ ደግሞ ከዛም ሩቅ ናችሁ ይላል። ጭራሽ አይሁድ አለ፣ አዛብ አለ፣
ደግሞ እሺ አይሁድ አለ አሕዛብ አለ እዛ ከኢትዮጵያ ውጪ ማለት ነው። እኛ ደግሞ ሩቅ ነን ከዛ ራሱ ኦሮሞን ጅሩ አይሁዶን ጅሩ ኑንሞ ሰደፋ ቆዴቶ ኦሮሞ ፈጎት ሄደ ፈጎ ኦሮሞ ፈጎት ሄደ ሰደንኬኛ ይቹዳ ሰዲት ኑ ቆዴቶ ኢሳኑም ትዩ ወራ ከኩ ቀበን ወራ ሰኝ አብርሃም ተአንራ ፈጎት ነን ሄዳ ኦሮሞኒ እስንሞ አቹ መራዩ ባየ ፈጎ ጅርቶ ሄዳ እነዛ ከአይሁድ ራሱ የራቁ ናቸው አሕዛብ ተብሎ የሚጠሩት እዛው ሆኖ እኛን ደግሞ በጣም ሩቅ እንደምታውቁት ነው። በኢትዮጵያ ውስጥ ለዛ ነው ከክርስቶስ ውጪ በተለይ ኢትዮጵያ ውስጥ በሃይማኖት መመካት እንትን ያድነኛል እከለ ያድነኛል የመጨረሻ ሞኝነት ነው። ምክንያቱም እኔና እናንተ ክዳን አልባ ትውልድ ነበርን። አጠቃላይ አፍሪካ ይበቃ የለውም አምላክ የሌለን ሰዎች ነበርን። እብን ቅርብ ቦታ አያት ጋር ብትሄደውን ከአባት ቀጥሎ ያለው ጋር ብትሄድ የራሱ የሆነ ብዙ አማልክቶች አሉት። ከየት አመጣ ብትለው አቅልም ነገር ይየው ከዛ በኋላ ከዛ በፊትም ነበሯቸው አናቅም። ሩቅ ነን ከአሕዛብም ሩቅ ነን ማለቴ ነው። እንኳን ከለ ያድነኛል እንትን ያድነኛል ሃይማኖት ምናምን ተውትና ሩቅ ነን አምላክ አልባ ነበርን። ከኋላችን ራሱ ብጠና መናቃውን ስናመልክ የኖርን ትውልድ ነን። የእግዚአብሔር ሀገር ነው ሲባል እንዳሰማው ሸታቸው ነው የዚህ ሀገር ሰው ነው እንጂ የእግዚአብሔር ሀገር ሰው አይደለም። ሩቅ ነን በጣም ሩቅ ነን። ኑት በተለይ ወሪ አፍሪካ ወር ኢትዮጵያ ዋቃ መለይላቻቱ ዱሩማ አቦኒ ከኡቶ አካከዩ ኬኛ ካከለከኛ ቆኔቲ ኦፊሳኒ ዋቃ ዳዳቀብ ዋቃ እስኑም ትሌዲ ወርም ትገርጎፍታ ከለፍታ እናንተ ኮቅርብ ጊዜ ነው ደጌታ የመጣ ነው ስታጠኑ አምላክ አልባ ዋቃ መለይላቻቱ ኩኒ ቀባተማ ወርከኛ ወኪን ዋቃ ገራጉራቻዱ ወኪኒ በቃ ብቻ ቤቱ ስኑ ወኪን ቡደን ጨብሰኔት ብቶ ለፈቡሱ ቦሮት ዋደርበቱ አንገብኒ ከእንትኒ ባቴቱ አብዳሪ የደ ሰገዳ ከስሚትኔ ቡኒ ጋፈደንፉ ወልማገላ ኦርመኒ አከቹን አፍሪካ ከሰጥ አንንትኒን ቀባ መንታን ኮንትኒዳ እንጀምሱን ወላሉማ ኢሰሜ ማልን ተልኩኒ ወላሉማ አመነገው ከነ ኤሳበረት ድግሩባን እቺ ልጅ ይህን ሁሉ ዓለማው ከናው ወቀቹ ዓለማው የዓለማው ጥግ ማለት ነው። ኢትዮጵያ ውስጥ በተለይ ከክርስቶስ ውጪ ከኢየሱስ ውጪ እንትናለኝ ይሄ የመጨረሻ የዓለማው ጥግ ነው። አኒ እንት አሰኝከ የክስዳኑ ወረከሲቲን ክርስቶስን ከነፈ ማለፊ ኦርሞት የችማቹዳ አብርሃም ምቹዋ ቀፍራዋ ቃቲ ሰኝ ቀባ ጆሌ ቀባ ካኩ ቀባ ካንከኝምቲን ወራ አይሁዲት አብርሃም ፍራዋ ቃቲ ዋቀዮቱ ማቲ ሳኬሳ ወሩማ አይሁዲ ከሳዩ አባሳ አደሳ ከሳቲ ዋሜ አደና በጀዴ ካኮጅን ቆረቴ አሎታ ኢሰቱ ፈጅሩ አሎታ አይሁዲ ፊ ዋዳ ሴኔፍ አኒፍስን ከራ አብርሃም ዋቀምበር ወሪ አይሁዶታው ከራ አብርሃም ዋቀቀብ አኒፍስን ከራ አብርሃም ከራመቲን ገረ ዋቃታ ደምኑን ቀም በየኩም ኦሳውን ቀም ኑፉ እንደንዳሙስ ፈጎደራቲ ጩፈማ ደከላዳን ወሪ አይሁዶታው ከራ አብርሃም ጋሩ ዋቀዮ አብርሃምን ኤበለም ኤብስ ቶክ ሰኚ ከነ ኤብስ ለም ኦርሞታን ሲን ኤብስ ኦርሞታ ጀቹን ወረሰና ወሊገል ወረኙ ወራ ፋላ አይሁዶታታን ገሩ ይሁዲ ታኒ ፋላ ሳይታን ወራ ዋቀት ለምን ነው ረከውን ናኖ ጅራተቹ ናኖ አይሁዶ ተጅራተን ኦርሞታ ሰነት ማከም ነኑይ ማለፍ ጫራርገን ጫራ ማለ ክርስቶስቱ ከና ለማስ ሳዲስ አፎድ አይሁዲን አፉ ኦርማ አፎድ ነማቴ ከንፎን ፈተ ሁንዱም ተወደ አናም በልበላ ጎዳተ ያገለወድ አገርቴ አኒፈት ፈጎረ ራቲ ፈጎ ነሞን ዋንም በነፍ ገሩ አነመንታን ኮንትኒ ደ እምቤከን ዋተኩ ሰኝከኝ ከጥንትኒን ቀምኑ የከሴ ማነጣን ቋይና ነው ማነጣን ቋይዳ ቁዲሱ ነመኖልቹ ሲገለ ጩቦ ጀቹ ዲሱ ነመኖልቹ ዱአጀላቲ ኡቱማን ጎደን ኡቱ ክርስቶስ ኢየሱስን ቀባትን አኒፍስን ኦርማ ፈጎት ካራ ክርስቶስ ኢየሱስ ይጆለ ዋቀዮታል አሜን ከናፍዳ አያናም ፈይኔ ራደ ኦፍ ጀጁን እንጅረ ኦጂ ቶኮ ከሰንጅሮ ከነማ ከነማለ ካን ክርስቶስ ኢየሱስ ማለት በጸጋ ድናችኋልና ማንንም እንዳይመካል ይህ ከሰው አይደለም ከእግዚአብሔር ነው። እንዴት ሩቅ ናችሁ ከአይሁድም ከአሕዛብም ሩቅ ናችሁ አለ። ግን በአብርሃም በኩል መዳን አትችሉም። እኛ በክርስቶስ ኢየሱስ በኩል የአብርሃም በረከት የኛ ሆነ። ማለትም አሕዛብ ባንተ ይባረካሉ ተባለው እኔና እናንተ በይስሐቅ በኩል ሳይሆን የአብርሃም ዘር ክርስቶስ ነውና ገላትያ 3:16 ላይ በክርስቶስ የአብርሃም በረከት የኛ ያደረግነው በአብርሃም ግን አይቻልም። ካረ ክርስቶስ በአብርሃም ፍረን ማለት ካረ አብርሃም ክርስቶስን ፍረን ካናፍዳ ኦፍ ጀጅኒ hinjiru ካና ቦለ ጀድ ትምክህት የለም መመካት የለም። ታዲያ አሁን እነዚህ ሶስቱ ማለት
በጣም የወረዱ አሕዛብ አሉ። እኔና እናንተ የነበርንበት ህይወት ማለት ነው። አሕዛብ ደግሞ አሉ ቅርብ የሆኑ ለማ ለአይሁድ አይሁድ አሉ ጭራሽ ክዳን ያላቸው ትምክህተኞች ሶስትን። አሁን ግን ሶስቱም አንድ ላይ ተጨፈለቁና ምን ተባሉ? ኃጢአተኞች ተባሉ። እንዴት? እነዛም ቅርብ የነበሩት አይሁድ ለማ ለእግዚአብሔር፣ እነዛም ሩቅ የነበሩት አሕዛብ፣ እኛም ደግሞ ከአሕዛብም ሩቅ የሆን ነው እኛ ሶስታችን ምን ተባለን? ኃጢአተኛ ሁሉ ተባለ። ኃጢአትን ሰርቷል፣ የእግዚአብሔር ክብር ምን ብሏል? ጎሏል። እና ታዲያ ሁሉም ተፈቀደላቸው። በጣም የወረደ አሕዛብ የሆኑም በጣም ክዳን ያላቸው አይሁድም ሶስቱም እኩል ስለሆኑ ለሶስቱም አንድ ብቻ አስፈለገ። ምን? አዲስ ፍጥረት መሆን ብቻ። በኢየሱስ ስም ይግባክ። ወረከነ ሰደን ሳኒቲፊ ዋቶቆቱ ኤየመሜፍ ኡመማሃራ ተውዳፍ ኢየሱስ ክርስቶስ ነመኑ አሜን። ኦኬ መማራ አዲስ ፍጥረት ምንድነው? በክርስቶስ ኢየሱስ በመስቀል ስራ የተሰራ ሰው ነው አዲስ ፍጥረት። በመስቀል የተሰራው ስራ ለብዙ ሰዎች በመስቀል የተሰራ ስራ በቃ የኛ በደል ብቻ ተወገደ፣ በቃ ኢየሱስ ተሰቃየልኝ ነው የሚያውቁት በጣም ብዙ ሰው። በመስቀል ስራ ሰው ተሰርቷል። ሰው በመስቀል ስራ ሰው ተወልዷል። ኦጂ ፈኖቲኒ ነሚቸ ኦጀተሜዳው ሆምኒ ሃራን ፈኖረቲ ሚጡፍ ገረፈሙን ኢጵኒሱኒ ነመዳልቸ ቀባ ፈኖረቲ ነምኒ አርገሜ ጅራ ገራገሩማን ሀፌ ወልኛቹ ወሎሉን ወልቆዱን አፌ ፈኖረቲ ቶክች ጭንቁርፈሙዳኒ ነመ ሁሜ ቀባ ከናፊ ኑቲ ከራ ክርስቶስ ኢየሱስ ኡመማ ሃራ ዳከኒ ጀዱ ፈኖረቲ ነመ ኡመማ ሃራ ሲቱ ሃሬሚቲ ሞፋቱ ሃሬሚቲ ሞፋን እንደርብ አዳም ኩፈቱ ለፋ ከኤሚቱ ወምኒ ሃራን የወደቀ አዳም ተነስቶ አይደለም ታድሶ አይደለም አለፈ። ምን አሮጌ ነገር ምን ብሏል? ምኑ አሮጌው ሙሉ በሙሉ ተወግዷል። ከነ ትእዛዙ ከነ ስርዓቱ ምን ተብሏል? ተወግዷል። ተወገደ ማለት ትርጓሜው ተመልሶ ወደ ሌላ ስራ መግባት መታደስ አይችልም። የማስወገድ ስራ የሚሰራው እሳት ነው። ተወገደ ማለት ተመልሶ ለምንም ነገር እንዳይውሉ የተደረገው ይላ እንዱጉገ መጀደ ቆላስይስ ራቲ ዱጉጌ ካሴዳ ሂምበሌሰ ጀዳን ኩንሞ ሂምበሌሰ ቹሪ ዴቢዮ አብራከንታነ ነምች ሞፋን ደርቤር አመደ ኤኙሌ ከን ክርስቶስ ታናን ሙማሪቲ ኡመማ ሃራዳ ኡመምኒ ሃራን ዋንዴ ቢሞፈው ዋንዴ ቢዱምት አዲስ ፍጥረት አሮጌ የሚሆን ተመልሶ የሚወርቅ የሚሰበር አይደለም። ፍጥረት ነው የተሰራው በመስቀል ስራ ነው። ኦጂ ፈኖ ኢየሱስን ወጀተመ ኦጂ ፈኖ ተወጀተ አማ ኦፍ ጀጅኒን ጁር ጀደመ አሁን ሌላ ትምክህት የለም ተብሏል። የተሰራው ስራ በእግዚአብሔር ስለሆነ ኑት ጋማ ኢንኑ ይስላታ ሰደንተኩማ ስላሴ ጀነ በረኑ ኑት ኦፊ ኬኛ ኤኙማ ኬኛ ዋምቤግኑፍ እኛ ማይነታችን ስለገባ ነው ስላሴ የምንባርበት ምክንያት ዝም ብለን መማር አይደለም እኮ ገብቶን ነው የምንማረው። አዲስ ፍጥረት ስለሆነ ነው የምንማረው። ይህ አዲስ ፍጥረት ደግሞ ዜግነቱ ሰማያዊ ነው። ወረብየ ዋቃት ሄዳ ሰከነምት ኢሰሞፋ ከነምት ዮኪን ሰፎኒ ከነምት ባይ ዘ ወይ እኒ ዋቀዩ አከበከኛ ከኛ ተጀዱ ከነምት ይሄ አይደለም። እግዚአብሔር እንደመልካችን እንደምሳሌ ነው። የውስጥ መልክ ነው። ከመጀመሪያም ጥበብ ነው፣ ኃይል ነው፣ መግዛት ነው። እሱን ነው ብዙ ተባዙ ምድር ሙሉአት ግዙአት ማስተዳድሯት ያለው የውስጥ ነው። እንደ እግዚአብሔር መልክና ምሳሌ ነው። ይሄኛው አይደለም። ይሄኛው አፈር ነው። በቃ ስሙ ራሱ አፈር ነው። አው ራሱ ሲጠሩት እናንተ ራሳችሁ ሴትምቱ ወንድ ስሞት ማትላላችሁ ሬሳ። እሺ ሰው ስሞት በጌታው ነው ስሞት ምንድነው የምትሉት? ወዴት ሄደ ነው የምትሉት? ስጋውን ልትቀብሩ ሬሳ ትላላችሁ። እሱ ግን ወደ ጌታ ሄደ ይባላል። ስም ጠርታችሁ እከሌኮ ወደ ጌታ ሄደች ይባላል። ሬሳው አስክሬን ወጥቷል አይባል? ሴትም ወንድም በዛም ተጠራው። ለምን? ማንነቱ ትክክለኛ ማንነቱ የሰማይ ዜግነቱ ይሄኛው ሳይሆን ቢይሳ ዋቀረ እንኩን እስን ወረ ቢያ ዋቃት ይሄ እናንተ ባላገሮች ናችሁ። እዛ እናስ የእግዚአብሔር ቤተ ሰዎች ናችኋል። ማቲ ዋቀዮት እስን ኦርመሚት ይሄ እናንተ ያለ አይዛብ አይደላችሁ መሆን መጻተኞች አይደላችሁ ማለት እዛ ናችሁ። አዲስ ፍጥረት ዜግነቱ ሰማያዊ ነው። ኡመምኒ ሃራን ለሙማንሳ ዋቀራ ከናፊ አፋን ወረ ዋቀራ ከናሱፍኑ ፍለዛ ነው
የሰማይን ቋንቋ የምናወራበት አሁን የሰማይ ቋንቋ ሲታወሩ በጌታ ያልሆኑ ሰዎች ይስቁባችኋል። አላያችሁም? ሚዲያ ላይ ራሱ አያውቁም። እንኳን እዚህ ራሱ ትርጉሙ ካልሰጠ በስተቀር አታውቁም። ለምን? ሚስጥር ነው ነገርየው። የአብ ቋንቋ ነው። የሰማይ መላእክት አያውቁም ይላል እግዚአብሔር ቃል። ቋንቋው ይለያል፣ እይታው ይለያል፣ ህይወት ኑሮው ይለያል። በጌታ ያልሆነ ሰው ማለት አይችልም። እናንተ በሉ እኔ አዲስ ፍጥረት ነኝ። አኒ ኡመማ ሃራ ጀራ ኤጋ ኢየሱስ ብየለ ፈረት ዱፌ ወንትኒ ኦጄቴ ኢኒ ጀልቀባ ኢኒ አንገፋ ኡመማ ሃራ ኑ ጉድ ኑ አረሰሚቲ ሞፋቱ አረሚቲ ኡምቸቱ ሃራዳ ሂኑመሜ ኑሜዳም አከምት ፈኖረት ነመኩፈቱ ከኤሚት የወደቀ ሰው ተነስቶ ሳይሆን በመስቀል ተፈጠርን ይላል። በማስራ በኢየሱስ ስራ ኢየሱስ እንን ስራ ሰራና ከሙታን ተነሳ። በተነሳ ጊዜ የገባቸው ሐዋርያቶች እርሱ አሉ የናዝሬቱ ኢየሱስ በድንቅ በተአምራት ሲያገለግል የነበረው መካከላችሁ ሲመላለስ የነበረው አሁን እሱ ክርስቶስና ጌታ እንደሆነ እስራኤል ሁሉ እወቅ። ለምን? ስራ ሰርቶ ነው የሄደው። አዎ የናዝሬቱ ኢየሱስ ሲባል ነበር። እሱ ራሱ ጂኒውን ከቅዱስ የእግዚአብሔር ልጅ ብሎ ስላል እንዲናገር አይፈቅድለትም። ለምን? ሲያወራ ራሱ የሰው ልጅ ይላል። የሰው ልጅ እንዲህ ለማድረግ የሰው ልጅ ይገረፋል፣ ይሰቃያል፣ ይሞታል። የሰው ልጅ ስለ ሰው ልጅ ሰዎች ምን ይላሉ ማለት የሰው ልጅ ይላል። በቃ የሚያወራ ራሱ የሰው ልጅ እኔ ወደ አባታችሁ ወደ አባቴ ሄዳለሁ፣ ወደ አምላካችሁ ወደ አምላኬ ገረባኮ ሰኒ ገራው ዋኮ ገራው ሰኒ ኢልሚናማ ዳሳ ብየለፈረት ጋሩ ኡመማ ሃራ ሁሜ ከኤ አቾ ኤርገሞና ከዘን ጴጥሮስ ፋን ነምች ናዝሬት ኢየሱስ እኒ ድንቂፍ ታምራት ዳን ድንቂ ጎቻ ቱሬ ምራክል ጎቻ ቱሬ ስንግዱም ነዋቀ እንደ ደቢያ ቱሬ አማ ዱአ ከኤ ጎፍታ ክርስቶስ አከቴ እስራኤል ሁንዱምቱ ማሚ መሌ ሀቤኩ ማሎጀት ኢየሱስ በየለፋር ይሮልፈ ወዳ ጂኒን እንዱኔ ሰይጣን አልሞተም። እዛ ነው የምናስጨው። መንግስቱ ነው ተወሰደበት፣ ግዛቱ ነው ተወሰደበት፣ አቅሙ ነው ተወሰደበት፣ እሳቱ ነው ተወሰደበት። ኃይል አልባ ነው የሆነው፣ ፓወርለስ ነው የሆነው ሰይጣን። ለምን? ስራው ኢየሱስ የመጣበት ምክንያት አዲስን ፍጥረት በራሱ ሁለቱን አንድ አድርጎ ኤፌሶን 2:16 ላይ 15 እና 16 ሁለቱን አንድ አድርጎ ከሁለቱ አንድን አዲስ ሰው በራሱ መፍጠር ነው። አሕዛብንም ኑ አላቸው፣ አይሁድም ኑ አላቸው። ሁለቱንም ሰላም ለእናንተ ይሁን ብሎ የምስራች ሰበከላቸው። ከሁለቱም አንድን አዲስ ሰው በራሱ ምን አደረገ? ፈጠረ ይላል ቁጥር 15 ላይ። አንድ አዲስ ሰው አይሁድም አይደለም፣ አሕዛብም አይደለም፣ አሮጌም አይደለም፣ አንድ አለ አዲስ የተፈጠረው በማስራ በክርስቶስ ስራ ኡመማ ሃራ ቶኮት ኡመሜ ሞፋስ ሚቲ ሃራ ሰዱባስ ሚቲ አይሁድ ሚቲ ኢሳን ካራይሳ ኡምቶ ኮሜራ ኡምች ኡመማ ሃራ ጀዳሜ ዋማማ እንስ አናፍ ኢሲን እኔና እናንተ ነን ብየለፈረት ዋቀዮ ዱፌ ናማታኤ ናምቺ ናማታኤ ሱን እኒ ነማ ሃራ ኡሙፍ አዲስ ፍጥረት ለመፍጠር ነው። ግግም ብለን አይደለም እኮ ድነናል የምንለው አይደለም፣ ድነን ነው። ታያን ነነማና ፈየረ ጀነሚቲ ፈይኔት ረከንችን ይሰዳማን ይሰነማ ያብሱን አብራካቻ እሱን ለማብራት እኮ የሚቸገረው ድኛለሁ ስልህ እየተጣጣርኩ አይደለም፣ ለማመን እየሞከርኩ ሳይሆን ድኜ ነው። አዲስ ፍጥረት ሆኜ ነው፣ ተደርጌን ነው። አከስታኔት ካናኑ መምኔት በኢየሱስ ስም በዚህ መኖር ይሁንልህ። ካናንጅራችሁን ሲፈታው እኙ ክርስቶስ ይወቴ ሙማሃራዳ ኦኬ ኡመምኒ ሃራኩን ቢየቀባ ኡመምኒ ሃራኩን ለሚቀባ ኡመምኒ ሃራኩን አፋንቀባ ኡመምኒ ሃራኩን ጁሬኛ ቀባ ይህ አዲስ ፍጥረት ህይወት አለው፣ ዜግነት አለው፣ አገር አለው። ከሌላ ልዩ የሚያደርገው በእግዚአብሔር እጅ ስራ የተሰራ ነው እንጂ በራሱ በጸጋ ምን ብላችኋል? ድናችኋል። በእግዚአብሔር በእጁ ስራ የተሰራ ነው፣ ከአፈር አይደለም። በመስቀል ላይ ከደም ነው፣ በክርስቶስ ደም ምን ብላችኋል? ቀርባችኋል። ወዴት? ወደ እግዚአብሔር እንጂ ወደ አይሁድ አይደለም። ዲገ ክርስቶስን ያተነቱ የሰጥ ዋቀዮት ኡመምኒ ሃራኩን ኦጂ ፈኖቲን ከመጀተሜ ኢጊ ደንገሌ ካኑ መመደማሌ ቢየራምቲ እጅክ ያበነም ኡመምኒ ሃራን አደከነ ሰገዱ ቢየቀባ ቢይሳ ቃመ ብራን ዓለሙ እንደው ኡመምኒ ሃራን አፋንቀብ አፋንሳ ነመብራዳን ሰርበሙ እንደው አዲስ ፍጥረት አገር አለው፣ ቋንቋ አለው። ቋንቋውም አገሩም በሌላ ሰው አይወሰድም፣ ግዛቱ አይወሰድም። አዲስ ፍጥረት ማወቅ ብቻ ነው የምጠበቅበት። ኡመምኒ ሃራኒ ቤኩ ቆፈ ሰጋፈታ
ቤኩ በዘጋመታ ኤኞ ጳውሎስ ክርስቶስን ዮቴ ካን ክርስቶቴ ኡመማሃራን ማሊፍ ኢኒ ሞፋኒ ደርቤር ኤርከከሰ ኡምኒ ነማሃራስ ጎደ ሲፈርፍ አዲስ ፍጥረት ያደረጋችሁ የትንሣኤ ልምጣላችሁ። ባረኳችሁ በዚህ መንፈስ በክርስቶስ ኢየሱስ ስም። ኢየሱስ ክርስቶስን ከሞት ያስነሳው ያው የሕይወት መንፈስ የትንሣኤው ኃይል ወደ ነገራችሁ ይምጣላችሁ። እኒ ወማሃራሲን ጎዴ እኒ ኡምነዱአ ካውቴ አፉሪ ዋቀየውም ነገር ገሰኑፍ ጅሬኛ ከሰና ጅጅር ጅሬኛ ከሰና ጅጅር ከናፍዳ ኢየሱስ ክርስቶስ አመነዳ ጀነ ከነሞት ረክፍኑ ሰዎችን በጌታ ሆኑ ብለን ምናስጨንቅበት ምክንያት እኮ ለነገርለም እኮ አዲስ ፍጥረት ሁኑ በመስቀል በተሰራ ስራ ይመኑ እናንተ ዜግነትን ቀይሩ ምንላቸው ለዛ ነው። ዱኒ በረበራን ኦፎላሉቱቴ ጋሪቱ እንደ እንቅልፋው ለምሳሌ ተኛላችሁ አይደል? አሁን ስተኙ የት እንዳላችሁ አታውቁም። የዘላለም ሞት እንዲህ ቢሆን አሪፍ ነበር። እንዴ አይደለም እኮ ስለማታውቅ ታይተ ያለ አታውቅ ቢሆን ይመረጣል። የዘላለም ሞት ማለት ህይወት ነው እኮ ገብቷል። ህይወት ነው ግን ስቃይ እንደ እንቅልፍማ ቢሆን ጥሩ ነው እኮ ነው የምልህ። ደስ ይላል። አካይ ሪባቱቴ ዱኒ በረበራ ጥሩ ኑን በርባሽ ያችገሉን ወዲፍቴ ወጥሙት ማልታ ወዲስት ጋሩ ጅሬኝ ማለት ጅሬኛ ከንጂኒት ፈከኛ ሰይጣን በረበራን እንዱባይቴ ወይ አየው እሱ ነው የዘላለም ሞት ማለት እሳት ባህር የሚባለው የተዘጋጀው ለአውሬ ነው እንዲኖርበት እንዲሞትበት አለም እኮ እንዲኖርበት ኢብደ በረበራ ጀቹን ኢብዲ በረበራ አከከሰ ጅራቱ ፊ ቢኔንሲቻፍ ዲያብሎስ ቆፓይ ኢብዲ በረበራ ጅሬኛም ማለሽላ ስላ ጎፍታን የረፈነው ተልበ ኑመ ምትረ ማልታ ኑ በለስ ዲለት ነው እንቆዶ ማርገር እንደለቱ ሂንካይ ቢኔንሲቻፍ ካይ ታዲያ ነሞን ማሪፍ ገረሞት ማጎፍታን ፈን ሂንጎወም ሰብኔንሲች ማሊፍ ኮባይ ሳት ከሰ ጅራችሁ ኢምበርባዱ እንደው እንትን ኢምበርባዱ ፈሪከሽንከም አካ አብደበሩ አትገሩ ቤከሽን የሮን ሳጋባ ከተቤክ ፍርዲን ነው አተከሰረ ቤክ ገድረና ያዳ ጨራ ከንቀማን ቤክ ጋሩ ከናፎ ኮባይ ሳገሉን በርባድ ብቻውን መግባት ስለማይፈልግ ነው። ጀንጂኖ ነው ሰዎችን የሚያስቀረው። ወጋውት አግዘኝ ወጋውት አንደበት ላይ እሳት አለ ሰይፍ አለ ወጋውት እስኪ ወጋውት ወድስካ እንደ አዎ አሁን አዲስ ፍጥረት ስትሆን ዓለሙ ሌላ ነው። የዘላለም ህይወት ማለት ትርጓሜው የእግዚአብሔር አይነት ህይወት ማለት ነው። የዘላለም ሞት ማለት የአውሬው አይነት ህይወት ማለት ነው። ኦኬ አዲስ ፍጥረት መሆን እኮ ጥቅሙ እሱ ነው። ህይወት ነው የምትቀይረው። ሁለቱም ህይወት ናቸው። ነፍስ ለዘላለም ትኖራለች ወይ በገሃነም ትኖራለች ወይ ደግሞ በእግዚአብሔር መንግስት ትኖራለች። ልቡነማ በረበራን ጅራት ሕያው ነፍስ ናት እኮ ነፍስ ሕያው ልቡ ጅራቱ ዮኪን እንጅራት ኤስ ዮኪን ቢደበራ ከሰ ዮኪን ሞቱ ማበራ ከሰ ኦክ ወመማሃራታውን ከናፊ በር ወመማሃራታውን ጅሬኛ ከዋቀዮ ጅራት ጅሬኛ በረበራ ጀቹን ጅሬኛ አከዋቀዮ እቹን ማብራቲ በደ ነጀላኩተኒ ከፈለ ማብራቲ ዊ እንጀዳም ኦሊች ኦፊሳት ይፈሳኒት ኦሊች ማርሳኒት አቺ ሞበቆናን ጅሮች ናኖ ሰላሙ ናኖ ከም ናኖ ዱአ በረራ ሰላሙ ጅሬኝ ጅራ ገርበቆናን ጅሩ ራሞን ሳንዱ ወይዳ ይብድሳን ናሙ ወይዳ ኦኬ ከነበሩ ላፊ ሰልባዳ ዋይ ነመቻ አላዘር ጀረሙ ፊ ነመቻ ሶረሰ አላዘር ጀር ለማን ሳኒት ዱአኒ ንተኮ ቦባ አብራም ጀላጅራ ሶረስቺ ሞብደ ከሳ ወዋታ ጎፍታቱ ጀደከም ቦዋቱን ግዱ ጅራ ሄደ አብርሃም እነማ ቦባ ኮ ጀላጅራ ሄደ ቁልቁሎታ ብር አትገሮች ሊፈታ አረባ ኮረ ቢሻና ቡሱ ማሊፍ ናንጉ በደ ጅራም ልቡዳን ጅራ ጉበቻር አበነ በርባደ አብርሃም ሞ አናፍስ ግዱ ቦዋ ጅራ አብርሃም ያለው እንደዚህ ነው። በእኔና በእናንተ መካከል አለ በእኛና በእናንተ መካከል አለ ገድላለ ስለ አላዘርና ስለ ሀብታሙ ሰውዬ ሁለቱም ህይወት ናቸው። በህይወት አለ ሰውዬ እኮ ከዚህ ሞቷል እኮ ከዚህ ሀገር ማለት ከዚህ ሀገር ሞቷል እኮ ተቀብሯል። እዛ ግን ሶስቱም ሞቷል። አብርሃምም ሞቷል፣ አላዘርም ሞቷል፣ ሀብታሙ ሰውዬ ሞቷል። እዛ ግን ሶስቱም አሉ። እዚህ ሶስቱም ምን ብሏል? ሞቷል። እዛ ግን ሁለት ቦታ ነው ያሉት። አንዱ ባካችሁ ትንሽ ምላሴ ላይ እኮ ነው ብሎ ሌላው ተውትና ሻወር ተውት። እሱ በጣም ሩቅ ምኞት ነው። ትንሽዬ በጣቱ ነው እሱ እንዲህ ያለ በጣቱ ብቻ ማስነካት ጎሮሮ እንዳይደርቅ አለ እኮ ያውም እኮ ባክ ወንድሞች አሉኝ እዛ ላይ ባካችሁ ብሎ ነው የሚጮህ። ይሄ ወደዚህ እሳት እንዳይመጡ ጌታ ነው ይሄን የሚያወራው። ሁለቱም ህይወት ነው። አንደኛው ስቃይ ነው፣ አንደኛው በደስታ ነው። ታዲያ ምንድን ነው እኮ እሱ ነው አዲስ ፍጥረት መሆን ማለት እሱ ነው። አየህ ከዘላለም ሞት ወደ ዘላለም አሁን አዲስ ፍጥረት በመስቀል ስራ የተሰራ ነው ስልህ ማንነቱ ራሱ የጌታ ማንነት ነው። ማንነቱ ራሱ የሰማይ ነው። ይሄ አካል አይደለም። ይሄ ፍራሽ ነው። ሌላ ፍጥረት ነው። ህመም የለ፣ በሽታ ስቃይ የለ፣ ለቅሶ እዛ
uumama haaraa yeroo jennu gaa akkasuma miti waan ishee beekamu qaba. Jireenya jiraatamtuudha achitti. Gooftaa fudhadhaa maaloo lallabaa kan jennu bar abbaan keessun armeen obboleettiin dhugaa waaqa isa jiraataati. Caawaa akkamii ta'an Kiristoos Yesuusin qaban taanaan waa takka bakka. Hojii ergamoota boqonnaa 10 gubbaa namicha tokkotu. Namichi kun guyyaatti yeroo 3 kadhata. Namichi kun hiyyeessota in gargaara isa jedhan miti. Qornooliyoos jedhama maqaan isaa. አቤት አክንተ ዋቀ ሶዳት አቤት እንዴት እግዚአብሔር እንደሚፈራ ሐዋርያ ሥራ ምዕራፍ 10 ላይ ነው። ቆርኔሌዎስ ይባላል። ዲዎችን ይረዳል። ተው እንደ ኢዮብ ነው። በቃ ይሄ በደል ኃጢአት ምናምን የሚባለው ቤት ውስጥ አይታይም። ትልቅ